እነዚህን ቀላል ሁለት የቁርአን አንቀጾች ምትቀራ ከሆነ አላህ መጥፎ ከተባለ ነገር ሁሉ ይጠብቃል። ያ አላህ መጥፎ የተባለ ነገር ሁሉ ሲባል ከድግምት ሊሆን ይችላል፣ ከዓይን ናስ፣ ከምቀኛ፣ ከሸይጣን ጉትጎታ፣ ከሸይጣን ተንኮል ስንቱን ብዬ ልግለጽልህ። እነዚህም ቀላል ሁለት የቁርአን አንቀጾች ለብዙ ወንድሞች እህቶች ስለሚጠቅሙ እንዲጠቀሙ አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቀረአ ቢልአየተይኒ ሚን አኺሪ ሱረቲል በቀራ ፊ ለይለቲን ከፈታ። የሱረቱል በቀራ የመጨረሻዎቹን ሁለት አንቀጾች በሌሊት ወይም በምሽት የቀራ በቅታዋለች አሉ። ከምንድን ነው የምትበቃው? አላህ መጥፎ ከተባለ ነገር ሁሉ እንዲጠብቀው በቅታዋለች። እነዚህም የሱረቱል በቀራ የመጨረሻዎቹ አንቀጾች አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ ወልሙእሚኑን ብሎ የሚጀምረው አንቀጽና ከሱ ቀጥሎ ያለው ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ። ስለዚህ አመነ ረሱሉ ከሚለው አንቀጽ ጀምራችሁ እስከ መጨረሻው በምሽት ወይም በሌሊት የምትቀሩ ከሆነ አላህ መጥፎ ከተባለ ነገር ሁሉ ይጠብቃችኋል።